ሰዎች በጣም የሚያስጨንቅ ሁኔታ ውስጥም ስንሆን በጣም የሚያስደስት ሁኔታም ውስጥ ስንሆን ልንሳሳት እንችላለን። እኛም ላይ ስተቶች ሊገኙ ይችላሉ። በዙሪያችን ያሉ ሰዎችም ሊሳሳቱ ይችላሉ። ያሉበትን ኢሞሽናል ሁኔታ ያሉበትን የስሜት ነውጥ መረዳት ያስፈልጋል። ምክንያት ልንሰጣቸው ይገባል። በጣም የተቆጣ ሰው፣ በጣም የተናደደ ሰው ምናልባትም ያሳለፈው መልካም ነገር ያሳለፈው መጥፎ ነገር ይኖርና ያ ተንጸባርቆበት መጥፎ አይነት ሁኔታ ውስጥ ልናገኘው እንችላለን። ግን ምክንያት ልንሰጠው ይገባል። አንድ ወቅት ምን አጋጠመኝ መሰላችሁ? ትምህርት ቤት ልጄን አድርሼ ስመለስ ቦታዬን ይዤ የሄድኩ ነው የሚመስለኝ። እኔ ቦታዬን ጠብቄ እየነዳሁ ነው። ሌላ አንድ የቸኮለ ሰው ለማለፍ ሞከረ። እኔ ደግሞ ቦታዬን ጠብቄ ረጋልኩ። ምክንያቱም ከፊቴ ሌላ መኪና አለ። ያ ሰው በጣም ተቆጥቶ ተናገረኝ። በጣም ተበሳጭቶ ተናገረኝ። እኔ ደግሞ ፈገግ ብዬ አናገርኩትና ግድ የለም ቀኑን በፈገግታ እንጀምረው አልኩት። እዛው ላይ ፊቱ ሲቀየር አስተዋልኩት። አንድ ወንድም ከጎኔ የነበረ በሌላም ጊዜ እንደዚሁ አይነት አጋጥሞኛልና ያው እንግዲህ ቤት ያጋጠመው ጉዳይ ይኖራል። እኔ ምንም ያጋጠመኝ ነገር ስለሌለ አልহামዱሊላህ ከቤት ስወጣ ወይ ከሚስቱ ጋር ተጣልቶ ይሆናል ወይ ልጆቹ አበሳጭተውት ይሆናል። እኔ ደግሞ እንደዛ ስላልሆንኩ እኔ ልችለው ይገባል ማለት ነው ያን ሰው። በዛ አይነት ዑዝር መስጠት መለማመድ በጣም ጠቃሚ ነው። ሰዎች የኩፍር ቃል እንኳን ተናግረው ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ተናግሮ ነብዩ ሰለላሁ ዐለይሂ ወሰለም ዑዝር ነው የሰጡት። ምክንያቱም በጣም ከመደሰቱ የተነሳ ነው አላህን አንተ ባሪያዬ ነህ እኔ ጌታህ ነኝ ያለው። ነገር ግን ምን ለማለት እንደፈለገ ስለሚታወቅ ተሳሳተ። በጣም ከመደሰቱ የተነሳ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ምክንያት ሰጠውት አልፈዋል። በግንኙነታችን ውስጥ ትልቅ ልናደርገው የምንችለው ትልቁ ነገር ህይወትን ማቅለል ይመስለኛል። ባለን ግንኙነት ነገሮችን ቀለል ማድረግ እያንዳንዱ ነገር ላይ ቆመን የምንያያዝ ከሆነ ህይወት ከባድ ይሆናል። ህይወታችን ቀለል ልናደርገው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።